እነዚህ ሴቶች ፕሬዝዳንቷ ጽፈት ቤት ውስጥ የጊዮርጊስን ስዕል አይቻለሁ ምስሉ ማለት ነው እንዴ እኚህ እኮ የሀገር መሪ እሳቸው እምነት ሊኖራቸው ይችላል እኚህ የሀገር መሪ ግን ዋቄ ፈታ ተከታይ ፕሮቴስታንት ካቶሊክ ኦርቶዶክስ ሙስሊም ባይ የተለያየ እምነት እኮ ነው ያለው እንዴ እንዴት እሳቸው መሪ ሆነው ሚሊዮን ህዝብ ወክለው ተቀምጠው መሪ እንደ መሪ እንዴት ነው አንድ ሃይማኖት እንትን ቤታቸውስ ማድረግ ይችላል ግን እንዴት ነው በቴሌቪዥን በፋና በመናምን ይሄን ስርጭት ማየው ነው እሺ የኢትዮጵያን ፖለቲካ እንዴት ያርገው ያውታል የህዝብንስ ጉልበት ያውቃሉ ወይ አናከብርም ማለት መብታቸው ነው ህዝብ አናከብርም ማለት ግን የሚያመጣው ስጦስ አናከብርም በቃ ስሜታችን ነው እኔ ቅዱስ ጊዮርጊስን ነው የምወደው በእምነቴ ጉዳይ አትምጣብኝ ሊል ይችላል ግን የህዝብስ ጉልበት በኋላ ላይ የሚመጣ የህዝብስ ጥላቻ ህዝብስ አለማመኑ ምንድነው የሚያመጣው እንዳገር አይሽ እኔ እንዲያምኑ ይፈልጋል ሚዲያ ያልኩሻን እነሱን ደግሞ ሌላው ሰው ኦኬ ነው እንዴ እንደዛ ነው እንዴ ምክንያቱም በኢትዮጵያ በሸሪዓ ህግ አይደለም የምትተዳደረው በክርስትና ህግ በመጽሐፍ ቅዱስም አይደለም የምትተዳደረው የራሷ የሆነ ቃል ኪዳን ህገ መንግስት አላት መተዳደሪያ ስለዚህ ህዝቦች ምንድነው የሚያደርጉት እነዚህ ሰዎች ብዬም ታዘባለሁ ኢትዮጵያን ፖለቲካም ተረድተዋልም ብዬ አላስብም ግን በጠቅላላ ወደ ሐሳብሽ ላይ ስመጣ